ሰይጣን ድንግል ማርያምን ሰዎች እንዳይወዷት የሚያደርገው ለምንድነው ካላችሁ መዳናቸውን ሲያሳጣቸው ከድንግል ማርያም የተለየች ነፍስ አትድንም። አማለደች፣ የሞተውን የተፈረደበትን አዳነችው በምልጃዋ። ድንግል ማርያም ተናግራ ያልተሰማ ማን ቢናገር ይሰማል? ድንግል ማርያም አማልዳ ያልተሰማ ማን ቢናገር ይሰማል? ዘቆምኪ መስል በቀልተ አቋቋምሽ ያማረ። ተመልከቱ፣ በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰችው እንባ እንኳን ተመልከቱ። ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋን የሚያድን ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆነን። ስለዚህ ተመልከቱ፣ አቋቋሟ ያማረ ነው። ከልጇ ፊት ስትቆም፣ ከፈጣሪዋ ፊት ስትቆም ልጅ ማርልኝ ብላ እግዚአብሔርን ልጅ ብላ የምትጠራ ድንግል ማርያም ብቻ ናት። እግዚአብሔርን መገብኩህ ብላ የምትጠራ ድንግል ማርያም ብቻ ናት። አንተ ልጄ ነህ ብላ ለእግዚአብሔር ሀገር በእኔ ማኅፀን 9 ወር ከ5 ቀን ተቀምጠሃል ብላ የምትጠራ ድንግል ማርያም ብቻ ናት። ተመልከቱ፣ ባዘለ ጀርባዬ ብላ የምትለምነው ድንግል ማርያም ብቻ ናት። አንተን በታቀፉ ክንዶቼ ብላ የምትለምነው ድንግል ማርያም ብቻ ናት። ማን ሊለምነው ይችላል? እግዚአብሔር ሁሉም እኮ ይለምናል። ተመልከቱ፣ መለመንማ መልአክ ሲለምን አይደል እንዴ? መልአክ ቢለምን አገልጋይ ብሎ ይለምናል እንጂ መለመንማ መነኮሳት ሲለምኑ አይደል? መነኮሳት ቢለምኑ አክሊለ ሦክህን ደፍተን በገዳም ኖረናል ብለው ነው። መላእክት አገልጋይ ብለው ከለመኑ ድንግል ማርያም እናቴ ብላ ትለምናለች። መነኮሳት አክሊለ ሦክ ደፍተናል፣ ያንተን የስቅላትህን አክሊለ ሦክ በራሳችን ላይ አኑረናል ብለው ከለመኑት ድንግል ማርያም ደግሞ ተመልከቱ አንተን አዝያለሁ ብላ ትለምነዋለች። ለዚህ ነው በእንተ አብራኪሃ እለ ሐቅፋከ ወበእንተ አይዳዊሃ እለ ገሰሳከ። አንተን ስለታቀፉ ክንዶቿ ብለህ ማረን። አንተ ስላነቡ አይኖቿ ብለህ ማረን። አንተን ስለሰሙ ጆሮቿ ብለህ ማረን። አንተን ብቻ ልጄ ብላ በጠራችበት ክፉ ነገር ባልወጣ ባንደበቷ ብለህ ማረን። ስላንተ ብለው ስለተንከራተቱ እግሮቿ ብለህ ማረን ስንለው ይሄ ሁሉ መግቢያ ነው።